የገሃነም ደጆች ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያጠፏት ሊያነዋውጿት አይችሉም። የገሃነም ደጆች ማለት ምን ማለት ነው? ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ፖለቲካው ሊሆን ይችላል፣ ጋዜጠኛው ጸሐፊው ሊሆን ይችላል፣ ወይም ደግሞ ሌላ ቂምና ቁርሾ ያለበት ኃይል ሊሆን ይችላል። በክርስቲያኖች ደም እጄን ታጥቤ እጸድቃለሁ የሚል ሊሆን ይችላል። የውጭ ወራሪ ኃይል ሊሆን ይችላል። ተዋህዶን ከምድረ ገጽ ላጥፋ፣ ክርስቲያኖችን ልደምስስ ብሎ የሚነሳ የተለያየ አጀንዳ ያለው ኃይል ሊሆን ይችላል። በተለያየ ነገር በስልጣኑ ደብዳቤ ጽፎ በገንዘቡ የሚፈልገውን ነገር ሁሉ ገዝቶ በጉልበቱ ተመክቶ በተናጋሪነቱ የብዙዎችን አይምሮ ለውጦ እንደ መስኖ ውሃ እየቀየሰ በአፈሙዝ በወታደር በሰራዊት ምንም ነገር ቢያደርግ አለ ቅድስት ቤተ ክርስቲያንን ሊያጠፋት አለ ማንም ሰው አይችልም። ልብ በሉ ክርስቶስ ያለው የገሃነም ደጆች አይችሉሽም ነው እንጂ ያለው አትነኪም አላለም። ይቺ የክርስቶስ ሙሽራ እቴጌዋ ቤተ ክርስቲያን እንኳን አትነኪም አልተባለችም። መነካት አለ ግን ውጤቱ አለመቻል ነው። እኛ ብንነካ፣ እኛ ብንሰደብ፣ እኛ ብንዋረድ፣ መከራ ቢደርስብን የተጠራ ነው። ለዚህ ነው አንዳንድ ፈሪ እንደሚያደርገው አይደለም ጌታ። ቅዱስ ዮሐንስ አፈወርቅ ምን ብሏል? ጠላት ዲያብሎስ አለ ቤተ ክርስቲያንን ለማጥፋት ቀሱን ወደረ፣ ዝናሩንም አራግፎ ጨረሰ፣ ቤተ ክርስቲያንን ግን አልነካትም አለ፣ ምንም አላደረጋትም አለ። ጠላት ያስባል፣ አስቦም ያደርጋል፣ ውጤቱ ግን አይችሏትም ነው። መከራችን ወንጌላችን ነው፣ እስራታችን ወንጌላችን ነው፣ መገፋታችን መጠላታችን ተመስገን አምላኬ አንተን የምመስልበት መስቀልህን ተሸክሜ የምጓዝበት ይሄ ነው እንበል። ቤተ ክርስቲያን ስንመጣ የምናገኘውን ሳይሆን የምናጣውን እናስላ። የምናገኘው የደሙ ዋጋ ነው፣ እግዚአብሔር ጋር የትም አይሄድም። የምናጣው ግን ስማችንን፣ ክብራችንን፣ ቤታችንን፣ ትዳራችንን፣ ሀብታችንን፣ ስልጣናችንን ብዙ ነገር ልናጣ እንችላለን። ግን ስናጣ ሰማይን እናገኛለን። ክርስትና ለምንድን ነው ያልጠፋው? የጌታ ቃል ኪዳን አይችሉሽም የፈለገ መከራ ቢመጣ ያለው እግዚአብሔር ለምን? ክርስትና ሞቶ በመኖር ላይ ነው የተመሰረተው። ስንሞት እንኖራለን፣ እዚህ ሲገሉን እዛ እንኖራለን፣ እዚህ ሲነቅሉን እዛ እንተከላለን፣ እዚህ በሰበሱ ሲሉን እዛ እናብባለን፣ እዚህ ጨለማ መቃብር ገቡ ሲሉን እዛ በትንሣኤ ብርሃን እንኖራለን፣ እዚህ ሰፈር ሲቀሙን እዛ ሀገር ይሰጡናል። አሁን እኮ እኛ ያንን ስላላየን ነው እዚህ የምንጨነቀው። ያን ሄደን ብናይ ለደቂቃ እዚህ ዓለም ላይ መኖር አንፈልግም። ቶሎ ውሰደኝ ጠቅልለኝ ምን እሰራለሁ ወደ አባቶቼ ከተማ ልግባ ነው ምንለው። ችግሩ ያንን ሳና ይሄን አተለቅ ነው። እዚህ ጋር ሆነን ስናየው ሰፈሩ ትልቅ ነው። በአውሮፕላን ስናየው አዲስ አበባ ትንሽ ናት። ነገርን ከላይ ስናየው ይሄ ዓለም ቀላል ነው። ከዚህ ስናይ ነው ትልቅ የመሰለን። ከቅዱሳኑ ጋር እሄድ ዘንድ አለ ቅዱስ ጳውሎስ እናፍቃለሁ ያለኔ እጅግ የተሻለ ነውና አዲስ ሰማይ አዲስ ምድር አዲስ ሕይወት ፍቅር ምግብ ሰላም መኖሪያ ጭንቀት በሽታ ስደት ረሃብ ማጣት የበላይነት የበታችነት የፖለቲካ ሽኩቻ የሌለበት ሀገር አለ። ለእናንተ ስል ግን ልቆያል። ለዛ እኮ ነው በሮማ አደባባይ እንግደል ሲሉት እንኳ አንገቴን አለ። ከዚህ የተሻለ ወደ ክርስቶስ የምሄድበት መንገድ የለም ብሎ ጴጥሮስ ዘቅዝቃችሁ ስቀሉኛል። ሳይገባው ለመኖር ብሎ አላውቀውም አለ። የአይሁድን ጅራፍና የአይሁድን መከራ ፈርቶ የዛን ሰዓት ከክርስቶስ ፍቅር ይልቅ በፍቅሩ ከመሞቅ ይልቅ በጠላት እሳት አካሉን እያሞቀ አላውቀውም ብሎ ነበር በሊቀ ካህናት ግቢ። ሲገባው ግን ከማወቅ በላይ አውቀዋለሁ እንደዛኔው አላውቀውም ብየልክት በደንብ ነው ማውቀው። አሁን ገባኝ መሞት ነው መኖር። ለካ አላውቀውም ብሎ ኖሮ ለጊዜው ኖሮ ለዘላለም ከመሞት ዛሬ ያውቀዋለሁ ብሎ ለጊዜው ሞቶ ለዘላለም መኖር ይሻላል። እባካችሁ የፈለጋችሁት አድርጉ ብሎ ተዘቅዝቆ ነው የተሰቀለ። ደም ባፍና ባፍንጫው እየወጣ ለምን? ያቺን አገር አይቷታላ፣ ያቺን ሰማይ አይቷታላ። ቶሎ ብሎ ይሄን ቆሻሻ ልብስ ይሄንን ስጋ እንዴት ነው ቀን ስራ ውለን መተን ሻወር ወስደን ቢጃማ ለብሰን ቁጭ ስንል ቅልል ይለናል። ነፍስም ደግሞ ይሄንን ያደፈ ቆሸሸ ስጋ አውጥታ ቁጭ ስታረግ ቤተሰብ ሬሳ ይዞ አስከሬን ይዞ ዋይ ዋይ ሲል በጣም ይገርማታል። እኔ እኮ ተገላግያለሁ ቅልል ብሎኛል ትላለች። እሷ ያየችውን አይታለቻ። በጾም በጸሎት በቀኖና በስግደት በምክረ ካህን በፈቃድ እግዚአብሔር በስጋው ደግሞ ተወስና የኖረች ከሆነች ማተብ ታትማለች። በመላእክት ታጅባ ስለምትሄድ ደስ ይላታል። እኛ ግን ያን ስላላየን ይሄኛውን አተለቅ ነው ከፍ
አደረግነው ምንም ነው ይሄ። ያን ስናይ ሲሰጠን ምን አለ ደጋግሜ በሞትኩልህ፣ ደጋግሜ ላንተ በተገረፍኩ፣ ስለ ስምህ ዋጋ በተቀበልኩ እንላለን። ያኛውን ስናይ እግዚአብሔር ያችን ሀገር ይስጠን። ክርስቶስ ለትልቅነት አልሰራም፣ ትልቅ ስራን ነው የሰራው። ለትልቅነት የሰሩ ገደሉ፣ ትልቅ ስራ የሰራ ሞተ። የሚገርመው ሰው መሞቱ አይደለም፣ አምላክ ሰው ሆኖ መሞቱ ነው። የሚገርመው ፀሐይን ማንም ሰው ሄዶ ሊነካት አይችልም፣ ይቀልጣል። እዚህ ድረስ መታ ግን ታሞቀናለች። እግዚአብሔርን በመለኮቱ በአምላክነቱ ማንም ሊቀርበው ሊነካው አይችልም። ግን በፍቅሩ ፀሐይ ነው ወደ ምድር መጥቶ ፈልጎ ያሞቀን። የሚገርም እኮ ነው። ክርስቶስ ኃይልም አለው ፍቅርም አለው። ከኃይሉ ይልቅ ግን ፍቅርን ተጠቀመ። መግደል የሚችለው ሞተልን። ይሄ ነው የሚገርመውና የሚደንቀው። የአንዳንዶቻችን የፍቅር ውጤት ያለመቻል ነው። ካልታረቁ ካልተስማማው አይለቀኝም ይጎዳኛል ነው። እግዚአብሔር ግን እየቻለ እንደማንጎዳው እንደማናሸንፈው አቅም እንደሌለ ከንቱ ትቢያ እንደሆነ ያለሱ እያወቀን ነው የሞተልን። ቤተክርስቲያንን አትንኳት፣ አክብሯት። የሀገር ባለውለታ ናት፣ የኢትዮጵያ ባለውለታ ናት። ፊደል የቀረጸች በራሷ ፊደል አትስደቧት። ታቦቷን እዛ ካህናት አዝምታ ሀገር ነፃ ያወጣች ጣሊያን ኢትዮጵያን እንዳትገዛ ዋጋ የከፈለች ናት። አትንኳት ነው። አሁንም ቢሆን ይቺ ቤተክርስቲያን ለሀገር ባለውለታ ናት። ሀገር ናት ስንል ዝም ብለን አይደለም። የላሊበላ ውቅር ቤተክርስቲያናት የሷ ናቸው። ገዳማቱ ጣና ይግዳር የሷ ናቸው። ብራና መጻሕፍቱ፣ ገድሉ፣ ድርሳኑ፣ የካህናቱ ወረብ ሊቃውንቱ ያሉባት ሀገር ናት። ትታያለች። ኢትዮጵያን አየው የሚለው ኦርቶዶክስን ሀብት አይቶ ነው። የሷን ቁም ነገር አይቶን አትንኳት ነው። እኛ የሰውን ነካም እግዚአብሔር ነው የሚያኖረው። ሁሉም ሰው በሃይማኖቱ እግዚአብሔርም መብት ሰጥቷል፣ መንግስትም መብት ሰጥቷል። በዚች ሀገር ላይ ሁላችን ተከባብረን ሁላችን ተዋደን እንኑር። እኔ ይሄን እመን ብዬ ግን በግድ አልገልም። እሱም ይሄን ማመን አለብህ ብሎ እኔን አይንካኝ። እኛም ፓስተሮቹን ሄደን ቸርቻቸውን እናቃጥል እናጥፋ ማለት የለብንም። እነሱም የኛን እናጥፋ ማለት የለባቸው። የኖህ መርከብ ውስጥ አንበሳ ነበረ፣ ላምን አልበላም። ነብር ነበረ፣ ፍየልን አልበላም። ቢበላ ኖህ ይጥለዋል። ስለዚህ የዘር ማጥፋት ወንጀል እንዳደረግ ተከባብረው ነው የኖሩት። አይ እምቢ አይቻልም ተብሎ ቤተክርስቲያን በሚታይና በማይታይ እጅ እንንካት ካሉ ግን ራሳቸው ይጠፋሉ።